ትወና ልገባ የቻልኩት በጣም ልጅ እያለሁ ተወዛዋዥ ምናምን ነገር ነበርኩኝና በጣም ውዝዋዜ ውስጤ ነበር። በጣም ነበር የምወደው እና ውዝዋዜ የምሰራበት ቲም ውስጥ ላይ ያው ቲያትር ምናምን ነበር። ብዙ ቲያትሮች ምናምን ሰርቻለሁ። እድል አግኝቼ ደግሞ ወደ አርት ገብቻለሁ፣ ወደ ትወና ማለት ነው። ሰላም ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ብዝት ይበልልን እያልን ዛሬ ስለ መልካሙ የህይወት ታሪክ ምን ይመስላል ሪሊ የፊልም ህይወቱና እዚህ ጋር የሚኖረው ደግሞ ሪሊ ህይወቱ ምን ይመስላል የሚለው እዚህ ጋርና እዛ ጋር መልካሙ አልተለያየባቸውም። በዚሁ አጋጣሚ ደግሞ ስሙን ለማታውቁ መልኬ ይባላል። እንግዲህ ስለ ህይወት ታሪኩ አይተን እንዳያሰስ አድርገን እንመለሳለን ከራሱ ማለት ነው። እና ደግሞ የራሱ ቻናልም እየገባችሁ ሰብስክራይብ እያደረጋችሁ አበረታቱት። እሱም እንዳለው ጥሩ ቦታ አድርሱ ትላችኋለሁ። በዚሁም የኔ ቻናል እንዲሁም ላይክ ሰብስክራይብ ኮሜንት እያደረጋችሁ አበረታቱኝ። ስለ መልካሙ ምን ይመስላል የሚለው በሂደት እናያለን ማለት ነው። አሁንም ቢሆን እንቀጥላለን። ያው ስለ ህይወት ታሪኩ ምን እንደሚወድ፣ ምን እንደሚፈልግ፣ ምን እንደሚያስደስተው፣ ምን እንደማያስደስተው ሙሉ በሙሉ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ከድራማ ውጪ ወይም ደግሞ ከፊልም አክቱ ውጪ ትክክለኛ ሪሊ ህይወቱ ምን ይመስላል ስለ መልካሙ የሚለው እናየዋለን። እዚህ ጋር እና እዛ ጋር ያው ሰው ሁለት አይነት ሆኖ እንደሚሰራ ታውቃላችሁ። ሪሊ ያለው ላይፍ እና ለስራ ይዞት የሚመጣው ፐርሰናል የሆነ ደግሞ ያው ነገር አለ ማለት ነው። እሱ ያው እዛ ጋር በድራማው በጣም ቀልደኛና የሆነ ምናቀው አለ በጣም የምትከታተሉት ማለት ነው። እዚህ ጋር ደግሞ የራሱ ህይወት ሆኖ ሲኖር ደግሞ አብረን እንየው። ያይ 300 ብር ኤክስ ማለት ሂሳብ ኤክሶች ባይነገር ደስ ይለኛል፣ ግን ሁለት ተዋናይ ባልሆን ሲስተር በጣም ብትወደው ስራ ጋራጅ ነውና ተዋናይ ባልሆን ኑሮ ጋራጅ ሰራተኛውን ነበር። በጣም በህይወቴ በጣም የተደሰትኩበት ቀን የተደሰትኩበትን ቀን አላስታውሰውም፣ ግን ለልደቴ ጓደኞቼ ሰርፕራይዝ ያደረጉኝ ቀን አላስታውሰው። በጣም ያዘንኩበት ቀን አያቴ ከዚያ ዓለም በሞት የተለየችበት። እንግዲህ እንዳያችሁት መልካሙ እንግዲህ ተዋናይ ባትሆን ኑሮ ምን ትሆን ነበረ ሲባል የሲስተሬን ህልም ማሳካ ነበረ። እሷ ደግሞ ጋራጅ ስለምትወድ የጋራጅ ሰራተኛ ሆን ነበረ፣ ጋራጅ ስራ ነበረ ብሏል ማለት ነው። በህይወትህ እንግዲህ ተመልካቾችህ የፍቅር ጥያቄ ያቀርቡልሃል ወይ ተባለ። እንግዲህ ኖላዊ ድራማ ላይ የታወቀ ነው ማለት ነው። ያው በቃ የሆነ በቀልድም ቀለል ብሎ ሁሉም ደስ የሚሉ ናቸው። እኔም ይመቸኛል። ስለዚህ ምን ታረግ ነበር ሲባል ያው ጋራጅ ሰራ ነበረ፣ የሲስተር ህልም ነው ብለዋል። ሲቀጥል ደግሞ በህይወት ስንት ልጆች ቢኖሩ 6 አደርጋቸዋለሁ ፈጣሪ ከፈቀደ ያለ ፈጣሪ ከፈቀደ የሚለው እዚህ ጋር ሲሰመርበት እጅግ በጣም ደስ የሚል በወጣቶች በእኛ ህይወት ሁሌም ቢሆን ፈጣሪ የፈቀደው ነገር ፈጣሪ ከፈቀደ የምንለው ነገር ፈጣሪያችንን የምናስቀድመው ነገር እጅግ በጣም ደስ ይላል። ሌላው ደግሞ እንደዚህ ዳሰስ እያደረግን እየሄድን ሲቀጥል ደግሞ እንግዲህ ከተመልካቾች የሚያፈቅሩህ አለ ወይ እስካሁን ፍቅር ይዞ ያውቃል ሲባል ያው እንደ ጥያቄው አው ይዞኝ ያውቃል፣ ግን ከተመልካቾች እስካሁን የለም። ያቀረበልኝ አለ ግን በውስጥ የገባ የተቀበልኩት ፍቅር የለም ብሏል ማለት ነው። ስለዚህ የመልካሙን ህይወት እንደዚህ ዳሰስ እያደረግን በዚሁ እንሄዳለን። ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ ሌሎችን ቪዲዮዎቹ ይዤላችሁ እመጣለሁ ማለት ነው። እንግዲህ እንቀጥላለን ማለት ነው። በህይወቱ ያው ተመልካች መጠየቅ የሚፈልግለት ነገር እዚህ ጋር ከድራማው ውጪ ሪሊ ህይወቱ ከሌ ምን አይነት ለምሳሌ ሀና ምን አይነት ህይወት ትኖራለች፣ እርግብ ምን አይነት ህይወት ትኖራለች፣ መልካሙ ምን አይነት ህይወት ይኖራል፣ ተምቹ ምን አይነት ህይወት ይኖራል የሚለው ነገር እያንዳንዳቸው እዚህ ጋር ያው የሆነ ሚዲያ ላይ የምናየው ሰውና ሪሊ ደግሞ የራሱ ህይወት ኖሮ የምናየው ሰው ሁሉም የተለያየ ነው። እዚህ ጋር ለስራ ይዛችሁት የምትመጡት ማንነት አለ። ኢቭን ደግሞ ለራሳችሁ ህይወት የምትኖሩት ደግሞ ላይፍ አለ ማለት ነው። እንግዲህ አሁንም ይዤላችሁ እመጣለሁኝ። መልካም ቆይታ።
ስድስት ልጅ ሶስት አደርጋለሁ ከፈጣሪ ጋር ፈጣሪ ጨምሮበት ምናምን ሶስት ፋሚሊ ይቅር። አይ የለም ቤተሰብ የለም። ለወደፊቱ ትልልቅ የሲኒማው ስራ መስራት ፈልጋለሁ እና ትልቅ ተለውጬ በዚሁ በዩቲዩብ ደግሞ ቤተሰቦች እናንተ መረድታችሁ በዚሁ ትልቅ ደረጃ ደርሼ እናንተን ማመስገን እፈልጋለሁ። እርግጠኛ ደግሞ ከጎኔ እንደምትሆኑ እና በዩቲዩብም ትልቅ ደረጃ ደርሼ ማየት እፈልጋለሁ። እሺ፣ በስተመጨረሻ ለእንደዚህ ወዳጆችህና አሪፍ ዩቲዩብ ቲክቶክን ፎሎ አድርገው ለሚከታተሉ አድናቂዎች ማድረስ የምትፈልገው ነገር ካለ ሀሳብ? በጣም አመሰግናለሁ። ክብረት ስትልኝ ለምታበረታቱ በሙሉ ሰብስክራይብ ላደረጋችሁ፣ ኮሜንትም እንዲጨምር ላደረጋችሁ ቤተሰቦች በጣም አመሰግናቸዋለሁ። ከእንግዲህ ላለው ስራዎቼ አብራችሁን እንደምትሆኑ አልጠራጠርም። እኔም የምችለውን የአቅሜን ያክል አሪፍ ስራዎች ይዤ እናንተ ጋር እንድመጣ አደርጋለሁ። እናንተ በዚህ ትልቅ ደረጃ እንድደርስ በኮሜንት ምናምን በሰብስክራይብም እያሳያችሁ ይሆናል። ቤተሰብ ትልቅ ደረጃ ደርሼ እናንተን ማስደስታለሁ። እኔም እደሰታለሁ። አመሰግናለሁ። ወዳቸዋለሁ። ቴንኪው። ስድስት ልጅ ሶስት አደርጋለሁ ከፈጣሪ ጋር ፈጣሪ ጨምሮበት ምናምን ሶስት ፋሚሊ ይቅር። አይ የለም ቤተሰብ የለም። ለወደፊቱ ትልልቅ የሲኒማው ስራ መስራት ፈልጋለሁ እና ትልቅ ተለውጬ በዚሁ በዩቲዩብ ደግሞ ቤተሰቦች እናንተ መረድታችሁ በዚሁ ትልቅ ደረጃ ደርሼ እናንተን ማመስገን እፈልጋለሁ። እርግጠኛ ደግሞ ከጎኔ እንደምትሆኑ እና በዩቲዩብም ትልቅ ደረጃ ደርሼ ማየት እፈልጋለሁ። እሺ፣ በስተመጨረሻ ለእንደዚህ ወዳጆችህና አሪፍ ዩቲዩብ ቲክቶክን ፎሎ አድርገው ለሚከታተሉ አድናቂዎች ማድረስ የምትፈልገው ነገር ካለ ሀሳብ? በጣም አመሰግናለሁ። ክብረት ስትልኝ ለምታበረታቱ በሙሉ ሰብስክራይብ ላደረጋችሁ፣ ኮሜንትም እንዲጨምር ላደረጋችሁ ቤተሰቦች በጣም አመሰግናቸዋለሁ። ከእንግዲህ ላለው ስራዎቼ አብራችሁን እንደምትሆኑ አልጠራጠርም። እኔም የምችለውን የአቅሜን ያክል አሪፍ ስራዎች ይዤ እናንተ ጋር እንድመጣ አደርጋለሁ። እናንተ በዚህ ትልቅ ደረጃ እንድደርስ በኮሜንት ምናምን በሰብስክራይብም እያሳያችሁ ይሆናል። ቤተሰብ ትልቅ ደረጃ ደርሼ እናንተን ማስደስታለሁ። እኔም እደሰታለሁ። አመሰግናለሁ። ወዳቸዋለሁ። ቴንኪው። ሲቀጥል ደግሞ መልካሙ ሲጠየቅ ማለት ነው እንግዲህ ወደ ትወና እንዴት ልገባ ቻልክ፣ ወደ ሚዲያ እንዴት ልትመጣ ቻልክ ሲባል ያው የህይወት ታሪኩ ወይም ደግሞ የህይወት ተሞክሮ ያካፈለን ማለት ነው። ከዚህ በፊት ተወዛዋዥ ነበርኩ፣ ተወዛዋዥ ሰራ ነበረ። ስለዚህ በልጅነቴ ተወዛዋዥ ሞክር ስለነበረ አሁን ደግሞ እድሉን አግኝቼ ወደ ኖላዊ ድራማ እንድቀላቀል እንዲሁም ደግሞ ወደ አርቱ እንድመጣ እረድቶኛል። ስለዚህ አሁንም ቢሆን በራሴ ዩቲዩብ ቻናል ጠንክሬ በርትቼ መጥቼ እናንተንም እንዳስደስት እናንተም ደግሞ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብ እንደምታረጉኝ ምንም አልጠራጠርም። እናንተ እያላችሁልኝ ውድ ቤተሰቦቼ ተመልካቾቼ እያለ ነው። ስለዚህ ያው እኛ ደግሞ በማያልቅበት እጃችን እግዚአብሔር ይመስገን አበረታተን። እንግዲህ እንደዚህ አይነት ወጣቶች ደግሞ የሚፈልጉት ቦታ ለማድረስ በቻልነው በስልካችን ማለት ነው ላይክ፣ ሰብስክራይብ፣ ኮመንት እያደረግን መልካሙን ህይወት ተሞክሮ ይህንን ይመስላል። ሌሎችን ቪዲዮ ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ መልካም ጊዜ ይሆንላችሁ።